አደራችሁ። እግዚአብሔርን ስለዚህ ማለዳ እጅግ አድርጌ አመሰግናለሁ። ከእግዚአብሔር ቃል አብረን እንካፈላለን። በዚህ ማለዳ አጭር ጸሎት እናርግ። እግዚአብሔር አምላካችንና አባታችን ሆይ በምህረት ባለጠጋ የሆንክ በርህራሄ ባለጠጋ የሆንክ በዚህ ማለዳ በቅዱስ ቃል ወደ ህይወታችን እንድትመጣ በኢየሱስ ክርስቶስ ስም እንለምንሃለን። አስተማሪው መንፈስ እንዲያስተምረን እግዚአብሔር ሆይ የሚያጽናናው መንፈስ በኃይል ወደ ህይወታችን እንዲመጣ እንጸልያለን። ቤተሰብን፣ አልሚን፣ ልጆቹን፣ ቤተ ክርስቲያንን እንድታጽናና በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ቀሪውን ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። እኔ ለቤተሰቦቼ የመጨረሻ ልጅ ነኝ እና ከአራቱ አያቶቼ የማውቀው አንዱን ብቻ ነው። ሁለቱን የእናቴን እናትና የእናቴን አባት በፎቶ አይቻቸዋለሁ። በተለይ የእናቴን እናትና የእናቴን የእናቴን አባት ግን በደንብ አውቃቸዋለሁ። የአባቴን አባት ግን አላውቀውም። አንድ ቀን አባቴ እንደዚሁ የአባትና የልጅ አይነት ንግግር ኮንቨርሴሽን እያደረግን እያለ ስለ አባቱ ያጫውተኛል። ስለ አባቱ ሲያጫውተኝ ግን እንደዚህ መልኩ እንደዚህ ይመስላል፣ ግንባሩ ጋር እንደዚህ ነው፣ ጸጉሩ እንደዚህ ነው እያለ ነበር የሚያወራው ማለት ነው። እና ስላላየው አባቱ ነበር የሚነግረኝ ማለት ነው። ጥሩ አባት ሆኖ እኛን ለማሳደግ ብዙ የጣረ ነው። ግን የራሱን አባት አያውቀውም። ካሜራም ስላልነበረ ፎቶ እንኳን የለውም ማለት ነው። ያንን ሳስብ እንደዚህ ፊት ለፊት እየተያየን ስለነበረ እያየሁት ማለት ነው። ወደ ልቤ ግን ከባድ የሆነ ሐዘን መጣ ማለት ነው። ከዛ አንድ ጥያቄ ወደ ልቤ መጣ። ለምን ግን? ምክንያቱም በ9 ወሩ ነው አባቱን ያጣው ማለት ነው። እና አባቱን አይቶት አያውቅም። አባቱን በህመም ምክንያት ነው ያጣው። ለምን? አንዳንድ ጊዜ ላይፍ ግን ፌር አይደለም አልኩኝ ማለት ነው። ወጣት ነኝ ገና የሃይ ስኩል ተማሪ። ዛሬም ብዙዎቻችን በህይወታችን ከሚያልፉት መከራዎች፣ ቻሌንጆች፣ ፈተናዎች፣ ስቃዮች የተነሳ አንዳንድ ጊዜ እንጠይቃለን። ለምን እንላለን። ለምን በእኔ ላይ ይሄ ነገር ሆነ? ለምን ይሄ በቤቴ ሆነ? ለምን ይሄ በልጆቼ? ለምን ይሄ በእኔ ሰፈር ሆነ እንላለን። የለምን ጥያቄ አለ ብዙ ጊዜ። አንዳንዶቻችን ደግሞ የምናልፍበት የህይወት ፈተና እጅግ ከባድ ከመሆኑ የተነሳ ከእግዚአብሔር ጋር እንኳን እንድንጣላ እስኪያደርጉን ድረስ ከባዶች ናቸው። ማለት የማንፈልገውን እንድንል ያደርጉናል። ማድረግ የማንፈልገውን ስናደርግ ራሳችንን እናገኛለን። መገኘት የማንፈልግበት ቦታ ራሳችንን እናገኛለን። በፈተናዎቹ ተሸንፈን ራሳችንን እናገኛለን። ሐዋርያ ጳውሎስ ስለነዚህ ሰዎችን ስለሚያሸንፉ፣ ሰዎችን ስለሚሰብሩ፣ ሰዎችን ልባቸውን ስለሚሰብሩ ነገሮች ሲናገር በሮሜ ምዕራፍ 8 ቁጥር 35 ላይ እንደዚህ ይላል። መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሞት፣ ሰይፍ እያለ ይዘረዝራል። እነዚህ ብዙ ሰዎችን የሰበሩ ናቸው። ብዙ ሰዎችን ያሸነፉ ናቸው። ብዙ ሰዎችን ከእግዚአብሔር ፍቅር የለዩ ናቸው። ብዙ ሰዎችን ያንበረከኩ ናቸው። እዛው ክፍል ላይ ሐዋርያ ጳውሎስ ግን እንደዚህ ይላል፣ በወደደን በእርሱ ግን ከአሸናፊዎች እንበልጣለን ይላል። እነዚህ ሰዎችን ከሚያሸንፉ ነገሮች ግን በወደደን ከኢየሱስ ክርስቶስ የተነሳ ግን
እንበልጣለን አለ። ትዝ ይላችኋል ማርያምና ማርታም ወንድማቸው በታመመ ጊዜ ወደ ኢየሱስ ክርስቶስ መልእክተኞች እንደላኩ እናስታውሳለን። ጌታ ግን ቆየ ይላል፣ በነበረበት ቆየ። ስለዚህ አልዓዛር ከሞተ ከ4 ቀን በኋላ ተመልሶ መጣ። ከዛ እንደዚህ ያለው ለምን በጊዜ አልመጣ? ለምን ነው ጥያቄያቸው? የምን እንደሆነ የለምን ጥያቄ ነው። አንተ እኮ በጊዜ ብትመጣ ኖሮ ወንድማችን ባልሞተ። ለምን በጊዜ አልመጣ? ለምን ሳይሞት አልመጣ? የለምን ጥያቄ ነው። ባጭሩ ቻሌንጆች፣ ሐዘኖች ለምን እንድንል ያደርጉናል። ቅድም በተነበበው በኢሳይያስ መጽሐፍ ትንቢትም ላይ የእስራኤል ሕዝብ ከሚያልፍበት መከራ የተነሳ እያለፈበት ከነበረው ስቃይ የተነሳ የግዞት ህይወት፣ የምርኮ ህይወት፣ የብዝበዛ ህይወት፣ የመፍለስ ህይወት ልጆቻቸው ጃንደረቦች ሲሆኑ በማየታቸው ልዑላኖቻቸው፣ ኃያላኖቻቸው በቤተ መቅደስ፣ በቤተ መንግስት፣ በባዕዳን ምድር አገልጋዮች፣ አሽከሮች፣ ባሮች ሲሆኑ ሲያዩ ለምን አሉ። ጌታ ሆይ ለምን? ይሄ ሁሉ በህይወታችን ሲደርስ ለምን? አንተ አታይም? አንተ አትመለከትም? የተተውና የተረሱ ሲመስላቸው ለምን አሉ። እግዚአብሔር ሆይ መንገዳችንን ለምን አታይም? ጸሎታችንን ለምን አትሰማም? እንባችንን ለምን አታብስም አሉ። ለምን? እግዚአብሔር ከጠላቶቻቸውና ከወደረኞቻቸው እንደሚያድናቸው እንደሚፈርድላቸው እግዚአብሔር ቅን ፈራጅ ነው ብለው አስበው ሳለ እግዚአብሔር ግን ከጠላቶቻቸው ጋር የወገነ እስከሚመስል ድረስ ሲሰማቸው እግዚአብሔር ሆይ ፍርዳችን የት አለ? ለምን አትፈርድም? የት አለ ያንተ ፍርድ አሉ። ለምን 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 የሚል ጥያቄ ሞላባቸው። እኛም ጥያቄ አለ። እንደ ቸርች፣ እንደ ቤተሰብ አልሚም ጥያቄ አላት፣ ልጆቹም ጥያቄ አላቸው። አብረን የምናገለግል ሁላችንም ጥያቄ አለ። ላለፉት 2 ዓመታት ስለ ጌት በብዙ ጸልየናል። ሰኞ ሰኞ የሚጸልዩ ቅዱሳን ነበሩ። በዙም እየተገናኙ ከልጆች ጋር ጸልየናል። በፋሚሊ ፕሬየር ታይም ጸልየናል። እነዚህ ሁሉ ጸሎቶች በብዙ እንባ ለጌታ የቀረቡ ነበር። እኔም በአካል የተገኘሁባቸው ጸሎቶች አሉ። ግን በእነዚያ ጸሎቶች መካከል የአልሚ ጸሎት ግን ይገርመኛል። ሁሌ ወዲያው ነው ወደ ጸሎት የምትገባው። ብዙ አይፈጅባት፣ በመንፈስ ናት። ሁሌ በእንባ የምታደርገው ጸሎት ሁሌ ፊት ይላል። እባክህን ጌታ ሆይ ጌት የኔ ራስ ነው አትወሰደው። ጌት ካንተ ቀጥሎ ቅጥሬ ነው፣ አጥሬ ነው፣ አታፍርሰው፣ ቤቴን አታፍርስ ትላለች። እነዚህ በብዙ እንባ
የተደረጉ ጸሎቶች፣ ልመናዎች፣ መቃተቶች ሳይመለሱ ሲቀሩ ለምን ይላል ሰው። እኛም ብለናል ለምን። እንባችን ሳይታበስ ሲቀር ለምን ብለናል። የለመነው ሳይሆን የፈረሰው ሲደርስ ለምን ብለናል። እሁድ ዕለት ሆስፒታል ሙሉ ቀን አብረን ነበርንና እዛ ሙሉ ቀን ቆይቼ ወደ ቤት መጣሁ። ልብሴን ቀያይሬ ወደ አልሚ ቤት መሄድ ነበረብኝና ልጆቼን ወደነ ጌት ቤት ልወስዳችሁን አልኳቸው። ሁሌ ወደ ጌት ቤት ሲሄዱ ደስተኞች ናቸው፣ ምክንያቱም ጓደኞቻቸውን ያገኛሉ። ኤክሳይትድ ነበሩ። ከዛ መኪና አስነስቼ የተወሰነ መንገድ እንደሄድን በቃ መንገር ነበረብኝ። ነገርኳቸው፣ ዛሬ ጥሩ ቀን አይደለም፣ ጌት የለ። ከዛ አንዱ ልጅ እንደዚህ አለኝ፣ ታዲያ ያ ሁሉ ጸሎታችን ለምን? ስለዚህ ዛሬ ለእንደዚህ አይነት ጥያቄዎች ብዙዎቻችሁ እንደዚህ አይነት ጥያቄ ይኖራችኋል ብዬ አስባለሁ። ለምን? ዛሬ ላሉ ለምኖቻችን እግዚአብሔር የሰጠው አምላካዊ መልስ አለ። በዚህ ክፍል እኔ የዘላለም አምላክ ነኝ። አሜን። እግዚአብሔር በዘላለማዊነቱ ላይ እንድንደገፍ ይፈልጋል። ለምንድን ነው በዘላለማዊነቱ ላይ እንድንደገፍ የሚፈልገው? ምክንያቱም መሰላችሁ እንደ አባት እንፈልገው ነገር አለ። ለልጆቻችን ማድረግ መሆን፣ ለሚስቶቻችን ማድረግ መሆን ምንፈልጋቸው ነገሮች አሉ። ግን አንችልም። ገብቷችኋል? አንችልም። እንደዚህ ሞት ይቀድመናል። አሁን ጌት ለአልሚ ማድረግ የሚፈልጋቸውን ነገሮች ብዙ ነገሮች ነበሩ፣ ግን አይችልም። ስለማይፈልግ አይደለም፣ ስለማይችል ነው። ዘላለማዊ አምላክ የሚያስፈልገን ለዚህ ነው። ተስፋችንን ዘላለማዊ በሆነ አምላክ ላይ ማስቀመጥ ያለብን ለዛ ነው። ጌት ስለ አልሚና ስለ ልጆቹ ጌታን አምኖ ነው የሄደው። አሜን። የዘላለሙን ጌታ አምኖ ወደ ጌታ ሄደዋል። ጌት ባይኖር ጌት ያመነው ጌታ አለ። አሜን። ጌት በሞት ቢቀደም በሞት የማይቀደም ጌታ አለ። የዘላለም ጌታ የሆነ የልጆቹ የአልሚ ፊውቸር በእጁ የሆነ ዘላለማቸው በእጁ የሆነ ጌታ አለ። አሜን። ስለዚህ እግዚአብሔር ምን አለ? እኔ የዘላለም አምላክ ነኝ። ለምን ለምንለው ጥያቄ እኔ የዘላለም አምላክ ነኝ። ከዛ እንደዚህ አላቸው፣ የምድር ዳርቻ ፈጣሪ ነኝ አላቸው። እግዚአብሔር ይህንን የተናገረበት ምክንያት ለመሰላችሁ እነዚህ ሰዎች በግዞት ምድር ናቸው፣ ተግዘዋል። ከኢየሩሳሌም ከቤተ መቅደስ ርቀዋል። ቤተ መቅደስ የእግዚአብሔርን ፕሬዘንስ ሪፕሬዘንት የሚያደርግ ነው። ከእግዚአብሔር ፕሬዘንስ ርቀዋል። ከእግዚአብሔር ሕልውና አብሮነት ርቀዋል። ስለዚህ አሁን ያሉበት ቦታ ላይ እግዚአብሔር ሪች አውት ያደርጋቸዋል ብለው አያስቡም። በቃ ማለት ኢትስ ቢዮንድ ሂስ ሪች ብለው ነው የሚያስቡት። ባቢሎን ያለ ነው። ስለዚህ እግዚአብሔር አይደርስም፣ እኛ ጋር ሊመጣ አይችልም ብለው ነው ያሰቡት ማለት ነው። እግዚአብሔር የራቀ መሰላቸው። ስለዚህ እግዚአብሔር መልሱ ምን መሰላችሁ?
አታርቁኝ ነው። እኔ የምድር ዳርቻ ፈጣሪ ነኝ ማለቱ ያላችሁበት አለው እያላቸው ነው። አሜን። ያላችሁበት አለው። በማንኛውም አይነት ኮንዲሽን ውስጥ ብትሆኑ አለው። ከሁሉ በላይ እኔን የሚገርመኝ መሰላችሁ ሁሉ ጊዜ እግዚአብሔር በወንጌል በኩል እንዴት ወደኛ እንደቀረበ ሳስብ ይደንቀኛል። በአምላክና በሰው መካከል እኮ ብዙ ርቀት ነበረ፣ ግን ወደኛ ለመቅረብ ሰው ሆነ። አሜን። ሰውነትን እኮ የኢየሱስ ክርስቶስን እኮ ሰውነት በምናስብበት ጊዜ አምላክ ምን ያክል ወደኛ ሊቀርብ እንደወደደ ነው የሚያሳየው። ሩቅ ሲመስለን እግዚአብሔር ምን ይላል መሰላችሁ? አለው። አሜን። እዛ አለው፣ ቅርብ ነኝ። የለህም እዚህ ነገር ውስጥ አለው። ያላችሁበት አለው። ያንን ነው በደህንነት ውስጥ የምናየው። ሊያድነን ቀረበን። እኛን መስሎ ቀረበን። ከኛ እንዳንዱ ሆኖ ቀረበን። አንሪቸብል የሆነውን ሰዎች ሪች ሊያደርገን ቀረበን። አማኑኤል ሆነልን። አሜን። ከኛ ጋራ በማከላችን ኖረ፣ አብሮን ሆነ ማለት ነው። ሌላ ያላቸው አልደክምም አልታክትም ነው ያላቸው። ምክንያቱም የእስራኤል ሕዝቦች ጥያቄያቸው አንዱ እሱ ነው። እግዚአብሔር በቃ አይፈርድልኝም፣ አያይልኝም፣ መስራት አቁሟል ለሚለው ጥያቄያቸው ነው። እኔ አልደክምም አልታክትም ያላቸው ማለት ነው። በዘመናት መካከል በእድሜ አልደክምም፣ ኃይሌ አይደክምም አላቸው። ስለዚህ እምነታችንን በዚህ በማይደክመው ያለ መታከትና ያለ ድካም ሁኔታችንን በሚያውቀውና በሚቆጣጠረው ላይ እምነታችንን እንድናሳርፍ እና እንድንጥል እግዚአብሔር ይፈልጋል ማለት ነው። በዛ ውስጥ ነው መታደስ ያለው። በመጨረሻ ምን አላቸው? ማስተዋሉ አይመረመርም አላቸው። ማስተዋሌ አይመረመርም። እግዚአብሔር ፍጥረትን የፈጠረበት ማስተዋል ድንቅ ነው። ሰማይን የዘረጋበት ጥበቡ ድንቅ ነው። ልናውቀው አንችልም፣ ልንደርስበት አንችልም። ከአእምሮ በላይ ተጠንቶ አላለቀም። በጣም የሚገርመው ግን ከዚህ ሁሉ በላይ እኛን በክርስቶስ ኢየሱስ ያዳነበትና የራሱ ያደረገበት መንገድ እጅግ የተጠበበ ነው። ብዙ ጥበቦች አሉ፣ ብዙ ዕውቀቶች አሉ፣ ብዙ ፍልስፍናዎች አሉ። ግን ሐዋርያው ጳውሎስ በቆላስይስ ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ እተጋለሁ። የተሰወረ የእውቀት ሀብት ሁሉ የሚገኘው በእርሱ ነው ይላል። ኢየሱስ የጥበብ ሁሉ ጥበብ ነው፣ ወይንም ኢየሱስ የእግዚአብሔር ጥበብ ነው። አሜን። ፍጥረታችን ድንቅ ነው። ጌትን ለማታውቁት ጌት በጣም ድንቅ የሆነ ሰው ነው። ትሁት ነው። ጨዋታ ያውቃል፣ መጫወት ይችላል፣ ያስቃቸዋል፣ ብዙ ነገር ያደርጋል። የሚገርም ፈገግታ አለው። የሚገርም ፈገግታ፣ ፈገግ ሲል ደስ ይላቸው። የምትተማመኑበት ሰው ነው። ይህንን ሚኒስትሪ በምናገለግልበት ጊዜ ታሞ ቤቱ ሆኖ እነ ኤንዲን ምናምን ይሰበስብና መንገሻን መርዳት አለባችሁ ይላል። ታሞ እኮ ነው እሱ። he is amazing person። ድንቅ የሆነ ወንድማችን ነው። ከዚህ ሁሉ በላይ ግን እግዚአብሔር ምን አድርጓል መሰላችሁ? ለጌት ይህንን የተሰወረ ሀብት ክርስቶስን ሰጥቶታል። አሜን። ክርስቶስ በርቶለታል። ክርስቶስን አውቋል። የክርስቶስ ሆኗል። በክርስቶስ አምኖ የሞተ ሰው ነው። አሜን። በክርስቶስ ሰው አምኖ ሲሞት ተስፋ አለው። ያለ ተስፋ አይኖርም።
ተስፋ እንደሌላቸው እንድታዝኑ አልፈልግም አለ ጳውሎስ። ምክንያቱስ ጌታ ከሱ ጋር ምን ያረጋቸዋል? ያመጣቸዋል። አሜን። ዘላለሙን አይቶለታል ጌታ። ሰማያዊ ጥበብ ሆኖለታል በጌታ አምልጧል፣ ተሻግሯል። ሞት በሱ ላይ ስልጣን የለውም። አሜን። ስለዚህ በዚህ ቃል ተጽናኑ። በምን ቃል እንጽናና? ቤትን ሊሰራልን የሄደ ጌታ አለ። አሜን። ስፍራን እያዘጋጀልን ያለ ጌታ አለ። በዚህ ቃል እንጽናና። በምን ቃል እንጽናና? የዘላለም አምላክ በሆነው በሱ በመታመን እምነታችንን የዘላለም አምላክ በሆነው ላይ በማድረግ በዚህ እንጽናና። በምን እንጽናና? ያለንበት ስፍራ ባለው ጌታ እንጽናና። አለ የለም ሁኔታዎች የለም በሚሉበት ኢየሱስ አለ። አሜን። በሱ እንጽናና። ያለ መታከት ያለ ድካም ሁኔታችንን በሚያውቀው ላይ ሁኔታችንን ዘመናችንን ጥለን ታምነን እንጽናና። የእግዚአብሔር ክብር የሆነው የእግዚአብሔር ጥበብ የሆነው ኢየሱስ ስላለን በዚህ እንጽናና። በጌታ ሆነን ስለምንሞት እንጽናና። አሜን። በጌታ አምነን ስንሞት ስለማንጠፋ በዚህ እንጽናና። ነብዩ ሲጨርስ እንደዚህ አለ፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም አለ። አሜን። ምክንያቱም ንስር ምን መሰላችሁ? የነፋሱ ክብደት አለ። ያንን የነፋስ ክብደት ሰንጥቃ እንደምትሄድ ማለት ነው። ሰው እግዚአብሔር ላይ ተስፋ ሲያደርግ የዘላለሙን በዚህ ዘላለማዊ አምላክ ላይ ተስፋ ሲያደርግ ተስፋውን ሲጥል ማለት ነው ያመልጣል ማለት ነው። አሜን። ሞትን ያመልጣል፣ ጨለማን ያመልጣል። በዚህ ቃል ተጽናኑ። ጸጋ ይብዛልን። አሜን።